አሲያ ከዳተኛ ባሏን ለመበቀል ወሰነች። መጀመሪያ መስታወት ፊት ቆማ በጥንቃቄ የሚያምር ሜካፕ ተቀባች። ሽቷንም ከተረጨች በኋላ ከቤት እንደምትወጣ ለባሏ ተናገረች። ባሏ ቮልካን በሚስቱ ላይ ያልተለመደ ለውጥ ተመለከተ። በዚህም ምክንያት በጣም ከመጨነቁና ከመጠራጠሩ የተነሳ ወዴት እየሄደች እንደሆነ ጠየቃት። እሷም የሆስፒታል ግብዣ ስላለብኝ እዚያ እየሄድኩ ነው ብላ ዋሸችው። ነገር ግን እሷ የሄደችው ወደ ሆስፒታል ሳይሆን ከባለቤቷ ጓደኛ ጋር አንድ ምግብ ቤት ውስጥ ለመገናኘት ነበር። ይህ ሰው ደግሞ የባሏን ኩባንያ የገንዘብ ዝውውር በሙሉ የሚያውቅና የሚያስተዳድር ሰው ነው። አሲያ ስለ ባለቤቷ ኩባንያ የገንዘብ ሁኔታ በዝርዝር ለማወቅ እሱን እንደ መግቢያ መንገድ ልትጠቀምበት አቅዳለች። ሀም ለዓመታት በሚስጥር የቆየ የፍቅር ስሜት ለአሲያ ነበረው። ስለዚህ እሷ ከእሱ ጋር ለማደር እስከተስማማች ድረስ እሷ በቀሏን እንድትወጣ ለመርዳት በጣም ፈቃደኛ እንደሆነ በግልጽ ነግሯት የሆቴል ቁልፍ ካርድ ይሰጣታል። አሲያ ምንም ሳታመነታ መክፈቻ ካርዱን ተቀብላ ወደ ክፍሉ ትሄዳለች። ሀምም የገባውን ቃል በመጠበቅ የሚያውቀውን ሚስጥር ሁሉ ለአሲያ ይነግራታል። እሱ ሌላ ተጨማሪ ምሽት እንዲገናኙ ለማድረግ ቢሞክርም አሲያ ግን ዛሬ ማታ የሆነውን ሁሉ ለሚስት ነግራታለሁ በማለት አስፈራራችው። ከሚስቱ ጋር የቅርብ ጓደኛሞች በመሆናቸው ሀም ይህንን ነገር አሲያ ብታደርግ ለራሷ የምታገኘው ጥቅም ስለሌለ እየቀለደች መስሎት ነበር። ነገር ግን አሲያ ፊቷ በቁጣ ተሞልቶ ሁላችሁም እኔን ከከዳችሁኝ ቅጽበት ጀምሮ ገና ድሮ ነው ጓደኝነታችን ያበቃው ስትል መለሰችለት። በዚህ ሁኔታ ንግግራቸውን አበቁ። አሲያ ሳታቅማማ ፊቷን አዞራ በመሄድ የከዷትን ሰዎች ሁላ ዋጋ ለማስከፈል ትወስናለች። በማግስቱ ጠዋት ባለቤቷ ከእንቅልፉ ሲነቃ ወደ ቤት እንዳልመጣች ተረድቶ ይጨነቃል። በኋላም ሶፋ ላይ ተኝታ ሲያገኛት ለመጀመሪያ ጊዜ በጥርጣሬ ስሜት ይዋጣል። ምን እያደረገች እንደሆነ ለማወቅ ስልኳን ቢፈትሽም ከአንድ የሆቴል አድራሻ በስተቀር ምንም ፍንጭ ሊያገኝ አልቻለም። እሱ በዚህ ግራ መጋባት ውስጥ ቢሆንም እሷ ግን እቅዷን በሚስጥር እየተገበረች እንደሆነ እሱ ምንም የሚያውቀው ነገር የለም። አሲያ ግን እሱ እንዲያይላት የፈለገችው ያንኑ ነበር። አሲያ ለስራ ከወጣች በኋላ የሀም ሚስት ቮልካንን ለማየት መጣች። እሷ በጣም ተቆጥታ ነበር። ባለቤቷ ሌሊቱንም ሙሉ ወደ ቤት ስላልመጣ የት እንዳለ ለማወቅ ቮልካንን ጠየቀችው። በዚህም ምክንያት ለመጀመሪያ ጊዜ ክህደት ምን እንደሆነ እየተሰማኝ ነው አለች። ቮልካን ግን ባለቤቷን ማመን እንዳለባት ይነግራታል። የሀም ሚስት በንቀት እየሳቀች እሱ ራሱ አታላይ ሆኖ ሳለ ስለ እምነት ለማውራት እንዴት ድፍረት እንዳገኘ ትጠይቀዋለች። ወንዶች ሁሉ ጊዜ እርስ በርሳቸው እንደሚሸፋፈኑ በመግለጽ አሲያ ብታታልለው ኖሮ እንዲህ እንደማይናገር ተነግሯለች። ቮልካን በሚስቱ እንደሚተማመን አጥብቆ ቢናገርም በውስጡ ግን በጭንቀት ተውጧል። ስለ እርሷ የቅርብ ጊዜ እንግዳ ባህሪ እያሰበ ምን እየተካሄደ እንደሆነ ለመጠየቅ ወደ ስራ ባልደረቦቿ በፍጥነት ይደውላል። እነርሱ ግን በነገሩ ሙሉ በሙሉ ግራ ተጋብተዋል። ምክንያቱም ትላንት ማታ ምንም አይነት ግብዣ አልነበረም። አሁን ቮልካን በትክክል መረጋጋት ተስኖት መጨነቅ ጀመረ። አሲያንም ለመጋፈጥ ወደ እሷ ይሄዳል። አሲያ ግን ተረጋጋ ትለዋለች። ለእሱም የሚሆን ሰርፕራይዝ እንዳላት ነግራው በመኪና ወደ ከንቲባው ቤት ይዛው ትሄዳለች። ቮልካን እሷ ምን እያቀደች እንደሆነ ምንም የሚያውቀው ነገር ስለሌለ ከጭንቀቱ የተነሳ አእምሮውን ሊስት ደረሰ። በዚሁ መሃል ሀም ከአሲያ የጽሁፍ መልእክት ይደርሰዋል። ሀሳቧን እንደቀየረችና ተጨማሪ መረጃ እንደምትፈልግ ትነግረዋለች። ከዚያም ሁል ጊዜ የሚገናኙበት ቦታ ድጋሚ እንዲገናኙ ትጠይቀዋለች። እሱም በሁኔታው ተደስቶና ጓጉቶ ወደ ሆቴሉ በፍጥነት ይሄዳል። ነገር ግን በሩን ሲከፍተው እዚያ ቦታ ላይ እየጠበቀችው ያለችው ሚስቱ ሆና ያገኛል።